የጌታ ሰላምና ጸጋ በያላችሁበት ይብዛላችሁ። ዛሬ ከእግዚአብሔር ቃል አንድ ስፍራ በመጀመሪያ ላይ አነባለሁ። የምናነበው የእግዚአብሔር ቃል ክፍል ያለው በያዕቆብ መጽሐፍ ወይም በያዕቆብ መልእክት ምዕራፍ 4 ላይ ያለውን ሐሳብ በጌታ ስም አነባለሁ። እንደዚህ ይላል: ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል እያለ ሐሳቡ ይቀጥላል። ስለዚህ ለማንሳት የፈለኩት እንደ ነጥብ አድርጌ ይሄ ነው። ግን በዋናነት ለማስተማር የፈለኩበት ክፍል በዮሐንስ ወንጌል ምዕራፍ 13 ላይ ነው። የመልእክቴ ወይም የትምህርቴ ዋና ሐሳብ የትህትና ጥግ የሚል ነው። ትህትና የራሱ የሆነ ጥግ ወይም መጨረሻ አለው። ከዚህ በፊት ግን ይህንን ሐሳብ ወደ ትምህርቴ ከመሄዴ በፊት መጀመሪያ ወደ አነበብኩት ክፍል ወደ ያዕቆብ መጽሐፍ ልውሰዳችሁና ምዕራፍ 4 ላይ እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማል ብሎ የእግዚአብሔር ቃል ይናገራል። ስለዚህ የትህትና ጥግ ብለን ስናወራ ትህትና የትዕቢት ተቃራኒ ነው። መጽሐፍ ቅዱስ ላይ በተለያዩ ቦታዎች ላይ እንደምናየውና እንደምናስበው እንዳነበብነው ከሆነ ብዙዎቻችሁም ከኔ በተሻለ መንገድ በጣም እንደምትረዱት አምናለሁና ትዕቢት የትህትና ተቃራኒ ነው፣ ወይም ትህትና የትዕቢት ተቃራኒ ነው። እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማል ይላል። የትህትና ተቃራኒ ትዕቢት ከሆነ ትዕቢት ማለት ትርጉሙ እግዚአብሔር እንደማያስፈልገን ወይም ደግሞ የእግዚአብሔር ሐሳብ ተቃራኒ ነው። ሁል ጊዜ እግዚአብሔር በሰዎች ሕይወት ላይ ሊሰራ የሚፈልገው ትህትና ሲኖረን ነው። ታስቡ ከሆነ መጽሐፍ ቅዱስ ላይ ሰይጣን አገልጋይ ነበረ። ሳይወድቅ በፊት የእግዚአብሔር አገልጋይ ነበረ። ከእግዚአብሔር ጋር ከመላእክቱ አንዱ ነው። መጽሐፍ ቅዱስ እንደሚለው የተቀባ ኪሩብ ነው ይላል። ግን ለእግዚአብሔር የቅርብ ነበረ። እግዚአብሔር ብዙ ክብርን አስቀምጦበት ነበረ። ብዙ ጸጋን ሰጥቶት ነበረ። ብዙ ሞገስን ሰጥቶት ነበረ። ብዙ ለእግዚአብሔር የቅርቡ ነበረ ሰይጣን ማለት ነው። ግን ሐሳቡ ውስጥ ላይ ትዕቢት እንደገባ ከእግዚአብሔርም ፕሮግራም ጋር ከእግዚአብሔር አምላክነት ጋር እንደተጋጨ እንመለከታለን። ከዚህ አንስቶ ለእግዚአብሔር የሚገባውን ክብር በትህትናው ሳይሆን በትዕቢቱ ለእግዚአብሔር የሚገባውን ክብር ለኔ ይገባኛል አለ። በዚህም ምክንያት እግዚአብሔር ካለበት ክብር፣ ካለበት ሞገስ፣ ካለበት ጸጋ፣ ካለበት ከፍታ እንደጣለው እንመለከታለን። መጽሐፍ ቅዱስ እንደሚለው 1/3 ሲሶ ነው የሚለው። 1/3ኛውን ክፍል ያሳደማቸውን ፓርቶች ለእግዚአብሔር ክብር እንደማይገባ፣ እሱ እንደሚመለክ፣ እሱ እንደሚከበር፣ ለሱ ከእግዚአብሔር ጋር ክብር እንደሚገባው ለነገራቸው መላእክቶች ሁሉ ትዕቢቱን ላስተጋባባቸው ሁሉ ውድቀትን ይዞ ነው የመጣው ማለት ነው። ስለዚህ አንድ ነገር ልነግራችሁ ነው። የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር አገልግሎት፣ የእግዚአብሔር ኃይል፣ የእግዚአብሔር ቅባት፣ የእግዚአብሔር መንፈስ ሁል ጊዜ ትሑት ልብ ጋር ነው የሚሄደው። ትህትና የሌለውን ሕይወት፣ ትህትና የሌለውን ማንነት እግዚአብሔር አይከብርበትም። ከዚህ የተነሳ ነው መጽሐፍ ቅዱሳችን ላይ ያዕቆብ ሲያስቀምጥ
እነሆ እግዚአብሔር ለትሑታን ጸጋን አብልጦ ይሰጣል ይልና ትዕቢተኞችን ደግሞ ይቃወማቸዋል ይላል። ለምን ከተባለ ትዕቢት የእግዚአብሔር ተቃራኒ ነው። ዛሬም በዘመናችን በብዙ መንገድ ውስጣችንን ሳናቅ የሚይዝ ልክ እንደ ወደቀው እንደ ዲያብሎስ እንደ ሰይጣን በብዙ መንገድ እግዚአብሔር ጸጋውን ያበዛልን፣ እግዚአብሔር ሞገሱን ያበዛልን በትህትና እንድናገለግለው ነው። ሰይጣን ከእግዚአብሔር ጋር ተላምዷል፣ ከጸጋው ጋር ተላምዷል፣ ከአገልግሎቱ ጋር ተላምዷል፣ ከእግዚአብሔር ክብር ጋር ተላምዷል። እግዚአብሔርን የቅርብ አድርጎ ነበር። ግን መጨረሻ ላይ እግዚአብሔር እሱን ሲያቀርበውና በቅባቱ ከፍ ሲያደርገው ክብር ይገባኛል አለ። ታስቡ እንደሆነ መጽሐፍ ቅዱስ ላይ እንደዚህ የሚል ቃል ታገኛላችሁ። እኔ እግዚአብሔር አልለወጥም፣ እግዚአብሔር ነኝ፣ ክብሬንም ደግሞ ለማንም አልሰጥም ብሎ ሲናገር ትመለከታላችሁ። ስለዚህ ዛሬም አንድ መልእክት ልነግራችሁ ነው። እግዚአብሔር በብዙ ነገር የባረከን፣ በብዙ አገልግሎት የተባረከን፣ በብዙ ኃላፊነት ውስጥ ያለን፣ በእግዚአብሔር ቤት ውስጥ የምንንቀሳቀስ፣ በመዝሙር አገልግሎት ያለን፣ በስብከት አገልግሎት ያለን፣ በነቢያት አገልግሎት የተቀባን፣ እግዚአብሔር በብዙ መንገድ የሚናገረን፣ ብዙ ነገሮችን የሚገልጥልን ሰዎች በትህትና ከኔ ጋር አብረን ልናገለግል ያስፈልጋል። ትህትና አገልግሎትን ያስቀጥላል። ትህትና እግዚአብሔርን ያስከብራል። ትህትና የእግዚአብሔርን ሐሳብ ማስፈጸም እንድንችል ያደርገናል። ሰይጣን ለተወሰነ ጊዜ ቀጥሏል፣ ግን መጨረሻ ላይ የእግዚአብሔርን ፕሮግራም ይዞ መቀጠል፣ ወርሺፕ ማድረግ እስከ መጨረሻ መትጋትና መቀጠል አልቻለም። ስለዚህ ትህትና ሊኖረን ያስፈልጋል። ዛሬም ወገኖቼ ታስቡ እንደሆነ ሌላ የመጽሐፍ ቅዱስ ክፍል ላሳያችሁና ዘፍጥረት መጽሐፍ ምዕራፍ 3ን ስትመለከቱ ይህው የወደቀው ሰይጣን፣ ከእግዚአብሔር ዓለም የወጣው ሰይጣን፣ በትዕቢቱ መንገድ የሳተው ሰይጣን፣ ራሱንና ሌሎችን ያሳተው ሰይጣን ቀጥ ብሎ አዳምና ሔዋን ወዳሉበት ወደ ገነት ውስጥ ነው የመጣው። በእባብ ተመስሎ መጥቶ ጥያቄ ነው ያቀረበላቸው። ሔዋንን ነው የጠየቃት። ምንድነው ያላት? እግዚአብሔር እናንተን ምንድነው ያላችሁ ብሎ ነው የጠየቃት። ሲጠይቃት እግዚአብሔር የተናገራቸውን መልካም የሆነውን ነገር፣ ትእዛዙን፣ ማድረግ ያለባቸውንና ማድረግ የሌለባቸውን ነገር በግልጽ ነገረችው። ስትነግረው እግዚአብሔርን መናቅን የጀመረው፣ ራሱን ማክበርን የጀመረው ሰይጣን ምን እንዳላት ታውቃላችሁ? ሔዋንን እግዚአብሔር አውቆ ነው አላት። እግዚአብሔርን ውሸተኛ አድርጎ ነገራት። እግዚአብሔር እንዳታለላቸው አይነት ነገር ነገራት። እንደውም እንደዚህ ብሎ ተናገራት፣ እንደ እግዚአብሔር ስለምታውቁ ነው ብሎ አሳመናት። ዛሬ አንድ መልእክት አለኝ። ምንም ብናውቅ፣ የትም ብንደርስ፣ ምንም ከፍ ብንል፣ በምንም አይነት ጎዳና እግዚአብሔር ቢያከብረን ከእግዚአብሔር በላይ አናቅም። እግዚአብሔር የደረሰበትን እኛ አንደርስም። ወገኖቼ እንደ እግዚአብሔር ታውቃላችሁ ብሎ ነው ያሳመናት። አየች፣ ዛፉን መልካም እንደሆነ አየች። ለዓይን ደስ ያሰኛል። ሲያሳምናት ተቀበለችው። መጨረሻ ላይ አስተናገደች ሐሳቡን። እንደ እግዚአብሔር ምን ሆን ከሆነማ አለች፣ ራሷን ከእግዚአብሔር ጋር ልታስተካክል ሞከረች። እሱ ያደረገውን ያንን ፕሮግራም ነው እነሱ ላይ ሊፈጽም የፈለገው ማለት ነው። የሚገርማችሁ ነገር መጨረሻ ላይ ያንን ፍሬ በበሉ ጊዜ መጀመሪያ ከነበሩበት ክብር ወረዱ። የእግዚአብሔር ክብር ከነሱ ጋር ነበረ። ራቁታቸውን ሆኑ።
ክብር ለኢየሱስ ይሁን። ከዚህ ራቁትነት እግዚአብሔር ይጠብቀን። እንደ እግዚአብሔር ታውቃላችሁ ብሎ እግዚአብሔር አውቆ ካስቀመጣቸው ቦታ አወጣቸው። ያ እሱ ያደረገው ነው። ያኔ ስለወደቀ እሷም ውስጥ አዳም ውስጥ ያስቀመጠው ያንን ሐሳብ ነው። ወገኖቼ ትዕቢት ይጥላል። ትዕቢት ከእግዚአብሔር ክብር ያወጣል። ከእግዚአብሔር አገልግሎት መስመር ይለያል። ትዕቢት እግዚአብሔር የሰጠንን ነገር እንዳናስቀጥል መንገድ ላይ ያቆመናል። ትሕትና ሊኖርን ያስፈልጋል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ከውድቀት ይጠብቀን። ታስባላችሁ? መጨረሻ ላይ አንድ ነገር ነው የሆነው። ከበላች በኋላ ዓይኗ ተከፈተ፣ ተያዩ፣ ራቁቷን ሆነች። ከእግዚአብሔር ጋር የነበራቸውን የቅርብ የሆነ ሪሌሽንሺፕ ግንኙነት ትተው ተለያዩ። እንጨት ውስጥ ገቡ፣ ጫካ ውስጥ ተበተኑ። እግዚአብሔር ሊፈልጋቸው እንኳን ሲመጣ በገነት ውስጥ ስትመላለስ ድምፅህን ሰማን፣ ራቁታችንን ስለሆንን ካንተ ሸሸን አሉ። ትዕቢት ራቁትነትን ያመጣል። አገልጋዮች፣ እኔንም ጨምሮ የቤተ ክርስቲያን መሪዎች፣ የኳየር አገልጋዮች፣ ምእመናን፣ በተለያየ እግዚአብሔር በሰጣችሁ ኃላፊነት ውስጥ ላይ የምታገለግሉ ሰዎች፣ በሀገር መሪነት ውስጥ የምታገለግሉ ሰዎች፣ እግዚአብሔር አደራ የሰጣችሁ፣ እግዚአብሔር ኃላፊነት ያሸከማችሁ ሰዎች ትውልዱን በትህትና አገልግሉ። ዝቅ ብላችሁ አገልግሉ። ምንም እንደሌላችሁ ነገር ሆናችሁ አገልግሉ። ክብር ለጌታ ለኢየሱስ ይሁን። ስለዚህ ካሉበት ሰፈር፣ ካሉበት መንደር፣ ካሉበት አቅጣጫ ምን አረጋቸው? አወጣቸው። ከእግዚአብሔር ጋር በሰላም ይኖሩ የነበሩ ሰዎችን ካሉበት ቦታ አወጣቸው። ከእግዚአብሔር ሸሹ፣ የሞትን ፍርድ ተቀበሉ። በትዕቢት የወደቀው ሰይጣን እንደ እግዚአብሔር ታውቃላችሁ ብሎ ራሳቸውን እንደ እግዚአብሔር እንዲያዩ አድርጎ ትልቅ ትሆናላችሁ ብሎ አሳምኖ ራቁታቸውን አስቀራቸው። ዛሬም በተለያየ መስክ የምንኖር ሰዎች እግዚአብሔር ትህትናን ይስጠን። ዛሬ አንድ ነገር ልነግራችሁ ፈልጋለሁ። የትህትና ጥግ ብለን ስናወራ ከመጽሐፍ ቅዱስ ዮሐንስ ወንጌል መጽሐፍ ምዕራፍ 13 ላይ የመጀመሪያው ትህትና ወይም የትህትና ጥግ ምንድነው ካላችሁ እነግራችኋለሁ። እንዲህ ብሎ ነው የሚናገረው። እግዚአብሔርን ቃል አንድ ክፍል ላንብብላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 13 14 እና 15 ያለውን ቦታ ላንብብላችሁ። እንደዚህ ብሎ ይናገራል። እንግዲህ ይልና ጌታ ኢየሱስ ነው የሚናገረው ለደቀ መዛሙርት። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ አለ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። ስለዚህ ምን እያላቸው ነው? እኔ ጌታና መምህር ስሆን የሚለውን ሐሳብ ነው። ጌታ ኢየሱስ ጌታ ነው፣ እንዲሁም ደግሞ መምህር እንደሆነ በክፍሉ ላይ ተናግሯል። ጌታና መምህር ስሆን የሚለውን ቃል ነው ያስቀምጠው የምናገኘው። እና ምን እያላቸው ነው? እኔ ማንነቴን ከጣልኩ እያላቸው ነው። የመጀመሪያ የትህትና ጥግ ብለን ስናወራ በተለያየ መንገድ በፌስቡክ ሊሆን ይችላል፣ ኮሜንት ላይ ያስቀመጣችሁ፣ ቲክቶክ ላይ ያስቀመጣችሁ ሰዎች የመጀመሪያ የትህትና ጥግ ምንድነው ካላችሁ የራስን ስምና ዝና መጣል ነው።
ምክንያቱም ጌታ ኢየሱስ እኔ ጌትነት እያለኝ መምህር ሆኜ እያለው እንዲህ አስቀምጫችሁ እግራችሁን ካጠብኩ እናንተ ደግሞ ትተጣጠቡ ዘንድ ምሳሌ ሰጥቻችኋለሁ አለ። ምን እያላቸው ነው? እኔ ማንነቴን ከጣልኩ እያላቸው ነው። ሲጀመር ምን ስም አለን እኛ? እሱ እኮ ስም እያለው ትልቅ ሆኖ እያለ ጌታ ሆኖ እያለ ዝቅ ብሎ የደቀ መዛሙርትን እግር ያጠበ ጌታ እኮ ነው እሱ። ክብር ለሱ ይሁን። እኔነቱንና ስሙን ያልጣለ ሰው በፍጹም እግዚአብሔርን ሊያስደስት አይችልም። ከምሬ ነው ምላችሁ። እኔነታችንን እንጣል፣ ስማችንን እንጣል፣ ዝናችንን እንጣል፣ ወደ ትህትና መስመር እንምጣ። የትህትና ጥግ የመጀመሪያው ምንድነው ለተባለው ከጌታ ኢየሱስ ክርስቶስ ምሳሌ የምንማረው ስም ያለው እንደሌለው፣ ዝና ያለው ዝና እንደሌለው ራሱን ነው ዝቅ ያደረገው። በዚህ ዘመን የብዙዎቻችን ችግር ጦርነት፣ ውጊያ በጣም ይገርማችኋል፣ ስምና ዝና ፍለጋ ነው። ይህ ደግሞ የፈሪሳውያን ባህሪ ነው። አንድ ነገር ልነግራችሁ ፈልጋለሁ። በዚህ ዘመን ስማችን ላይ ሳይሆን ስራችን ላይ ትኩረት እናድርግ። የተጠራንበት ዓላማ ላይ፣ እግዚአብሔር የሰጠን ዓላማ ላይ፣ ሰዎችም የሰጡን ኃላፊነት ላይ ትኩረት እናድርግ። ካልሆነ ግን ጌታ ኢየሱስ ክርስቶስ እንዳለው የፋሪሳውያን ባህሪ እኛ ላይ የተገለጠ ነው። የነሱ ባህሪ ምንድነው ካላችሁ፣ ስም ይወዳሉ፣ መጠራት ይወዳሉ፣ ጌታ መባል ይወዳሉ። መጽሐፍ ቅዱስ ላይ አለ። ላሳያችሁ አንድ ክፍል ማቴዎስ ወንጌል መጽሐፍ ምዕራፍ 23ን ቁጥር 7ና 8ን ላንብብላችሁ። እንደዚህ ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 23 ቁጥር 7 እንዲሁም 8 በገበያም ሰላምታና መምህር ሆይ መምህር ሆይ ተብለው እንዲጠሩ ይወዳሉ ይላል። አያችሁ፣ ቁጥር 8ን እዩ። እናንተ ግን ይልና መምህር ተብላችሁ አትጠሩ። ማን ተብላችሁ? መምህር ተብላችሁ አትጠሩ። መምህራችሁ አንድ ስለሆነ፣ መምህራችሁ ስንት ስለሆነ? አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ ይላል። የተለየ መጠሪያ በገበያ የሚወዱ፣ ለስም የሚፋለሙ፣ ሰላምታን የሚወዱ ይላል። እኔ አይደለሁም ያልኩት፣ መጽሐፉ ነው። መምህር ሆይ መባልን የሚወዱ፣ ለስም የሚጋደሉ ናቸው ፈሪሳውያን። ከብዙ ባህሪያቶቻቸው መካከል አንዱ ፈሪሳውያን ዝናንና ስምን ይወዳሉ። ከስማችን ይልቅ ስራችን ላይ ትኩረት እንድናደርግ የእግዚአብሔር ቃል ያዘናል። ሐሳቤን ስቀጥል ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 6 ላይ እንዲህ የሚል ቃል ታገኛላችሁ። ከእግዚአብሔር ጋር መተካከልን ይላል መቀማት እንደሚገባ አልቆጠረውም። ጌታ ኢየሱስ የኮምፒቲሽን ነገር አይደለም ያደረገው፣ የስም ነገር አይደለም ያደረገው። አምላክ እንደሆነ የታወቀ ነው፣ ጌታ እንደሆነ የታወቀ ነው። መተካከልን መቀማት እንደሚገባ አልቆጠረውም ነው የሚለው። ማንበብ ትችላላችሁ ክፍሉን። በአጠቃላይ አንድ ነገር ልንገራችሁ። በአጠቃላይ ሁሉን ነገር እሱ ብቻ እንደሚያውቅ፣ ሁሉን ነገር እሱ ብቻ እንደሚያደርግ፣ እሱ ብቻ እንደሚችል የሚያስብ ሰው
ትህትና ሕይወት ውስጥ የለም። ትሁት ሰው የሚያውቅ ነው እንደማያውቅ ነው የሚሆነው። ትሁት ሰው ይችላል እንደማይችል ነው የሚሆነው። ከመጽሐፍ ቅዱስ አሳያችኋለሁ። ይሄንን ሁሉን ማድረግ ይችላል ግን እንደማያደርግ ነው የሚሆነው። ጌታ ኢየሱስን አያችሁት? አምላክ ነው እሱ። ሲሰቀል የተለያየ ነገር ሲያደርጉበት ለምንድን ነው ዝም ያለው? የትህትናው ጥግ ነው ይሄ። ማድረግ ይችላል ግን አላደረገም። ሁሉን ያውቃል አላደረገም። ሁሉን ይችላል እንደሚችል አይደለም ያደረገው። እንደውም የሚያደርጉትን አያውቁምና ይቅር በላቸው ነው ያለው አልፎ ተርፎ። ስለዚህ ሁሉን እንደሚያውቅ፣ ሁሉን እንደሚችል፣ ሁሉን እንደሚያደርግ የሚያስብ ሰው ትህትና የለውም። ለምን ካላችሁ አንድ የመጽሐፍ ቅዱስ ክፍል ላሳያችሁና ይህንን ሐሳብ ልጨርስላችሁ። ለምንድን ነው ካላችሁ፣ ምክንያቱም እኔ ማለትና በእኔ በቀር ማለት የተሰጠው ለኢየሱስ ብቻ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለውን ሐሳብ ብቻ ልናገርና ልጨርስ። ምንድን ነው የሚለው? ኢየሱስም እኔ መንገድና እውነት ሕይወትም ነኝ። እኔ ያለው ኢየሱስ ነው። እኔነት ያለበት ሰው፣ እኔነቱን ያልጣለ ሰው፣ ስሙን ዝናውን ያልጣለ ሰው፣ ማንነቱን ያልጣለ ሰው የትህትና ሕይወት ሊኖረው አይችልም። ሌላው በእኔ በቀር ወደ አብ የሚመጣ የለም ነው ያለው። እኔና በእኔ በቀር፣ እኔ ማለትና በእኔ መንገድ በቀር ከኔ ውጪ ያለው የናዝሬቱ ኢየሱስ ብቻ ነው። ስለዚህ ሐሳቤን ሳጠቃልል የጌታ ቤተሰቦች በተለያየ ሁኔታ የምታገለግሉ በሀገር ደረጃ ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል፣ እግዚአብሔርና ሰው በሰጣችሁ ኃላፊነት ቦታ ላይ ሁሉ ሊሆን ይችላል። የትኛውም ነገር ሊኖራችሁ ይችላል። የበዛ ጸጋ ሊበዛላችሁ ይችላል። እግዚአብሔር ይመስገን እናንተ ውስጥ ላይ ስላለው ነገር፣ እኔ ውስጥ ላይ ስላለው ነገር እግዚአብሔር ይመስገን። ግን እግዚአብሔር ከኛ አንድ ነገር ይፈልጋል፣ ትህትና ይፈልጋል። ትሁት ሰው የመጀመሪያ ለተሰጠው ነገር ነው የሚጠነቀቀው እንጂ ለስሙ አይደለም፣ ለዝናው አይደለም የሚጠነቀቀው። ስለዚህ የትህትናን ልብ እግዚአብሔር ይስጠን። በተለያየ መንገድ ለጠየቃችሁኝ ሰዎች ይህንን መልእክት ነው ማስተላልፈው። ስለዚህ ትህትና ጥግ አለው፣ ትህትና መጨረሻ አለው፣ ትህትና መቆሚያ አለው። ካልሆነ እኛ ውስጥ ትዕቢት ካለ እግዚአብሔርን ልናከብረው አንችልም። እግዚአብሔር ደግሞ ትዕቢተኞችን ይቃወማል ብሎ ቅድም ባነበብኩበት ክፍል ላይ ተቀምጧል። እግዚአብሔር ትሁት ልብ ይስጠን። ሐዋርያ ጳውሎስ በፊልጵስዩስ መጽሐፍ ላይ እንደዚህ የሚለውን ቃል አስቀምጧል። በኢየሱስ ክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ ሲያወራ የክርስቶስን ላይፍ ነው ያካፈለን። እግዚአብሔር ትህትናን ያብዛልን፣ ዝቅ ማለትን ያብዛልን፣ ጸጋውን አብልጦ ይሰጣል ነው የሚለው። ለትሑታን ጸጋን አብልጦ ይሰጣል እግዚአብሔር። ክብር ለኢየሱስ ይሁን። ዛሬ አንድ ነገር እጸልይላችኋለሁ። ከትህትና ሕይወት ውጪ እኔ ውስጥ ላይ እናንተ ውስጥ ላይ ትዕቢትን ያስቀመጠ የጨለማ አሰራር ነውና በጌታ በኢየሱስ ስም ከውስጣችን የተነቀለ ይሁን። እግዚአብሔር ከውስጣችን ከማንነታችን፣ ከአእምሮአችን፣ ከመንፈሳችን ውስጥ፣ ከነፍሳችን ውስጥ፣ ከስጋችን ውስጥ እግዚአብሔር ትዕቢትን ያውጣልን። የትህትና ሕይወት እንዲሰጣችሁ ጸልያለሁ። ምንም ጸጋ ቢበዛላችሁ ትዕቢት ከተጨመረ አታድጉም። ትዕቢት ከተጨመረ መዝለቅ አትችሉም። ትዕቢት ከተጨመረ እግዚአብሔር የበለጠ ነገር ሊሰጣችሁ አይችልም። ምክንያቱም በሰጣችሁ ነገር
ለኔም በሰጠኝ ነገር ራሳችንን ስለምናስከብር እግዚአብሔር ደግሞ በምንም መንገድ ሊታገስ ይችላል። ክብሩ ሲነካ ግን አይታገስም እግዚአብሔር። ስለዚህ ነው ክብሬን ለማንም አልሰጥም ያለው። ሰይጣን የወደቀው የእግዚአብሔርን ክብር ነክቶ ነው። በጌታ በኢየሱስ ስም ዛሬ ከዚህ ሕይወት ነፃ መውጣት ይሆንልን። በጌታ በኢየሱስ ስም ዛሬ ከዚህ መንፈስ ነፃ መውጣት ይሆንልን። አገልጋዮች ነፃ መውጣት ይሆንላችሁ። የሀገር መሪዎች ነፃ መውጣት ይሆንላችሁ። የተነሳንበትን ቦታ ረስተን ዛሬ እግዚአብሔር ብዙ ጸጋ አብዝቶልን ብዙ ኃላፊነት ሰጥቶን ትዕቢት ውስጥ ገብተን ማንነታችንን አቅጣጫችንን አስተን ለእግዚአብሔር የሚገባውን ክብር ለራሳችን እንደ ተጎናጸፍን ያሰብነው ያ መንፈስ ዛሬ ከላያችን ላይ ይውደቅ። በጌታ በኢየሱስ ስም ከላያችን ላይ ይውደቅ። እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔር ጸጋውን ያብዛልን። ክብር ለኢየሱስ ይሁን። እናመሰግንሃለን። ተባረክ። ክፍል 2ን በሚቀጥለው ጊዜ የትህትና ጥግ ሁለተኛውን ነግራችኋለሁ። የትህትና ጥግ የመጀመሪያው የነገርኳችሁ ስምና ዝናን መጣል ነው የመጀመሪያው። ጌታ ኢየሱስ ከናንተ ጋር ይሁን። ጸጋውን ይብዛላችሁ። ለብዙዎች እንዲደርስ ሼር አድርጉ። ጌታ ኢየሱስ ከናንተ ጋር ይሁን። ዘመናችሁ የተባረከ ይሁን። ሰላሙን ያብዛላችሁ። ጸጋውን ይጨምርላችሁ። ጌታ ይባርካችሁ።